ጃንዋሪ ሚኬል አርቴታ የሚፈልገውን አጥቂ ማስፈረም ያልቻሉት ቋሚ ስፖርቲንግ ዳይሬክተር ልምድ ያለው ስፖርቲንግ ዳይሬክተር በቦታው ላይ ስላልነበር ኤዱ ሳያስቡት ነው ድንገት ይበቃኛል ያላቸው። የሪዚግኔሽኑን ደብዳቤ እኮ አስገብቶ በቀናት ውስጥ ነው አይደል እንደሚለቅ በቃ የተረጋገጠው የለቀቀው እና ለቦታው እንኳን ሰው ለመተካት ጊዜ ወስዶባቸዋል። የትኛውንም ስራ እንደው የተደራረበ ስራ ካለ ወደ ቢሮ እንደገባችሁ ለሊትና ቀን እንኳን ብትሰሩ በአንድ ጊዜ የማያልቁ ስራዎች አሉ። እንኳን እንደዚህ አይነት ብዙ ድርድር ብዙ ተጫራች ባለበት ኢንዱስትሪ ላይ አንድን ተጫዋች ለማዘዋወር በተለይ ለአርሰናል የሚሆን አርሰናል ከዘንድሮ ይልቅ ለሚቀጥለው ሲዝን የበለጠ ወደ ዋንጫ አሸናፊነት የሚያስጠጋውን ቡድን ለመገንባት ምን አይነት ተጫዋች ነው የሚያስፈልገው? እንዴት ነው መጠናከር ያለበት? መጥቶ የሚለምድ ሳይሆን መጥቶ ሬዲ ሜድ የሆነ ቀጥታ ፉክክር ውስጥ መግባት የሚችል የመጀመሪያ አሰላለፍ ውስጥ መግባት የሚችል ተጫዋች ፍለጋ ላይ ነው አሁን በክረምቱ ወደ ገበያ የሚወጣው። እንደዚህ አይነት ተጫዋቾች ደግሞ ፈላጊያቸው ብዙ እና የአርሰናል ደጋፊዎች በዚህ ረገድ በመላው ዓለም ያሉት በክረምቱ ሚኬል አርቴታ ምን ሊፈጽም ይችላል ብለው ሲያስቡ የአንድሪያ ቤርታን ለወንበሩ ገና አዲስ የመሆናቸው ጉዳይ ለኃላፊነቱ አላልኳችሁም ለአርሰናል ስፖርቲንግ ዳይሬክተርነት አዲስ መሆናቸው ብዙ ወራትን ያለ መስራታቸው ጉዳይ ሊያሳስባቸው ይገባል። እና አሁን እንግዲህ አማካይ ክፍሉን በዚህ መልኩ ወሳኝ ተጫዋች ከያዙ እሱም ስላልተጠናቀቀ ዝውውሩ የሆነ ሩም እንስጠው ስላልተጠናቀቀ የመጠናቀቅ እድሉ ሰፊ ነው፣ በጣም ሰፊ ነው። ግን ያው ሲፈረም አይደለም ተጠናቀቀ የሚባለው። የአጥቂ ግዢ ላይ ግን ወደ ገበያ መውጣቱ የማይቀር እንደሆነ ይታወቃል። ሚኬል አርቴታ አሁን ስለ አጥቂዎች እያሰበ እንደሆነ ጥርጥር የለውም። የትኛውን አጥቂ ነው ማስፈረም የምንችለው? የትኛውን አጥቂ እንጠይቅ? የትኛውስ ምንችለው ሲል ደግሞ አፎርዳቢሊቲ ፋይናንሱንም እያየ ከአለቆቹ ጋር እየተነጋገሩ መዘጋጀት አለ። ለምሳሌ አሌክሳንደር ኢሳቅን ጉዳይ ውሰዱ። ሚኬል አርቴታ የኢሳቅ አድናቂ ነው ተደጋግሞ ተብሏል። የኢሳቅ ሽያጭ ጉዳይ ግን የአርሰናል ደጋፊዎች ኢሳቅን የሚፈልጉ ከሆነ መጸለይ ያለባቸው ኒውካስል ዩናይትድ ለቻምፒየንስ ሊግ እንዳይገባ ነው። ይሄ ግን የሚሆን አይመስልም። የቻምፒየንስ ሊግ ተሳታፊ ከሆነ ከሚያገኘው ገቢ አንጻር በዚህ በፒኤስአር ኢሳቅን ይዞ የመቀጠል አቅም ስለሚያገኝ ኒውካስል ሻጭ ክለብ አይሆንም እዚህ ጋር። በተጨማሪ ለቀጣዩ ውድድር ዘመን ለፕሪሚየር ሊግ ለቻምፒየንስ ሊግ ራሱን አጠንክሮ መግባት ለተሳትፎ ብቻ ሳይሆን ውጤት ለማምጣት እንደው ሻምፒዮን መሆን ባይችል እንኳን የተሻለ ውጤት